ኦርቶዶክሳውያን ያለን ይመስለናል፣ የለንም። ዘመናችን እኮ አልቋል። ዓለም ከተፈጠረ ስንት ዓመት ይመስላችኋል? 2018 ዓመተ ምህረት የሚመስለው ሰው እኮ አለ። ከዛ በፊት ስንት አለ? አቤት 7000 5000 ስንት አለ? ከዛ በፊት 500 2018 ስትጨምሩ ስንት ይሆናል? አቤት 7500 ስንት ይሆናል? 18 ከ8000 ዓመት ላይ 518 ዓመት ኖረናል። ኦርቶዶክሳውያን ያለነው የ8000ውን ዘመን ነው። በዛን ዘመን አለ በማቴዎስ ወንጌል ምዕራፍ 24 ላይ ጊዜው ሲደርስ የጦርነት ወሬ ትሰማላችሁ። በዛን ሰዓት ጊዜው ሲደርስ ልጅ አባቱን አሳልፎ ለሞት ይሰጣል፣ አባት ልጁን ይሰጣል፣ እናት ልጇን ለሞት አሳልፋ ትሰጣለች። በዛን ሰዓት አለ የሚገድሏችሁ ሰዎች ለእግዚአብሔር መስዋዕት እንደሚያቀርቡ ይመስላቸዋል አለ። ከዚህ በላይ አለ? አየነው እኮ ኖር ነው እንጂ ምን ማየት ብቻ። ጦርነት ከሰማን ዘገየ፣ ረሃብ ከሰማን ዘገየ። አንዱ አንዱን ለሞት አሳልፎ መስጠት ከጀመረ ሰነባበተ። ግን የንስሐ ዘመናችን መቼ ይሆን? መቼ ነው? የባህራንን ታሪክ ተርከን ስንወርድ፣ የአፎመያን ታሪክ አንብበን ስንወርድ፣ የመላእክቱን ተራዳይነት ተናግረን ስንወርድ እኛ ምን ይጠበቅብናል? ጊዜያችን መሽቷል። ዘመናችን አልቋል። አባቶቻችን እኮ ረጃጅም ዓመት ኖረዋል። በ70 በ80 በ90 በመቶ ልጅ ወልደዋል። እንኳን ልጅ ብንወልድ 40ውን 30ውንም እያጣ ነው። ንስሐ ልንገባ ያስፈልጋል። ንስሐ ግቡ ከተሰበከ ስንት ዓመት ሞላ? እኛ ግን ንስሐ የለን። እኛ ንስሐ ንገባ ዘበላ ሥጋዬ ወሰትየ ደሜ ቦ ሕይወት ዘለዓለም በዮሐንስ ወንጌል ምዕራፍ 6 ላይ ሥጋዬን የበላ ሰው ደሜን የጠጣ ሰው የዘላለም ሕይወት አለው፣ እኔም ከእርሱ ጋር እኖራለሁ እሱም ከኔ ጋር ይኖራል አለ። እኛ መቼ ነው የምንበላው? ንስሐ ገብተን ሥጋውን ደሙን የምንቀበለው መቼ ነው? ወገኖቼ ምን ታዘብኩ መሰላችሁ? መጽሐፉ አንተ የማትወደውን ነገር ለሌላ ሰው አታደርግ ይላል አይደል? አሁን እናንተ የናቃችሁትን ልብስ ለሌላ ሰው ነው አይደል የምትሰጡት? ያደረውን ምግብ የተበላሸውን ውጭ ላሉት ነዳያን ነው የሚሰጡ። መጽሐፍ ይሄን አይልም። የማትፈልጉትን ለሌላ ሰው መስጠት አይቻልም። በዚህ ዘመን በቤተ ክርስቲያናችን ወይም በቤተ መቅደስ አንድ ነገር ተመለከትኩ። መቼም ይሄ መምህር ነገረኛ ነው ማለታቸው አይቀርም። ዛሬ እናንተ የማትፈልጉትን ለሌላ ሰው ታደርጋላችሁ። ሊያው ሕጉ በማይፈቅድበት ቦታ፣ እውነቱ በሚነገርበት ቦታ፣ በእግዚአብሔር ቤት ምን እንደሆነ ታውቃላችሁ? እሱ ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። ይሄም ሥጋውና ደሙ ነው። ሰዓት ታጥፋችሁ መታችሁ በር ላይ አይደል አድርሳችሁ የምትመለሱ። አሁን ሕፃናትና እንደው ድቅቅ ያሉ አረጋውያን ይቁረቡ ያለ መጽሐፍ አለ። ሌላው ንስሐ ገብቶ አይቁረብ ተብሎ ተጽፏል? የለም። ይሄ ራስ ወዳድነት። እናንተ የማትፈልጉን አታድርጉ። ሕፃናቱ አይቁረቡ እያልኩ አይደለም። ነገር ግን በማቴዎስ ወንጌል ምዕራፍ 18 ላይ ሐዋርያቱ በመንግሥተ ሰማይ ታላቅ ሰው ማን ነው ብሎ ጠየቁ ክርስቶስን። ሕፃን አመጣና እናንተ እንደዚህ እንደ ሕፃን ካልሆናችሁ መንግሥተ ሰማያትን አትወርሱም ተብሎ በዛ ጊዜ ቁርባን ተሰርቷል። ቆርበው ነው እንደ ይሄን የተባሉ እንደ ወደ ቤተ መቅደስ ተመላልሰው እንዳይመስላችሁ ገና እያስተማረ ባለበት ዘመን ሐዋርያ ሕፃናት ለሶስት ነገር አይጨነቁም። አንደኛ ለክብራቸው አይጨነቁም፣ ሁለተኛ ችግር አያውቁም፣ ሶስተኛ ቂም የለባቸው፣ ክፋት በደል አያውቁም። ታዲያ እነኝህን ሕፃናት ሁሌ ማቁረብ እኛስ ምን እንሆን? አንዳንዶችማ ጭራሽ ማይገቡ ቤተ ክርስቲያን ሎቱ ሲሆን ቤታችሁ እኮ ነው፣ እዚህ እኮ ነው መሰብሰቢያችን። የእኛ ቤት ይሄ ነው። እኛም የምንኖረው እዚህ ነው። ቤተ ክርስቲያን የምትኖረው እኛ ስንኖር ነው። እኛ የምንኖረው ደግሞ ቤተ ክርስቲያን ስትኖር ነው። እኔና እናንተ እንደ እጅና እንደ ጓንት ነን ለቤተ ክርስቲያኗ። ታዲያ መቼ ነው የምንቆርበው? መቼ ነው እንደው ተዘጋጅተን እግዚአብሔርን የምንጠብቀው? በራዕየ ዮሐንስ ምዕራፍ 3 ላይ ምን ይላል እግዚአብሔር? እኔ ከደጅ ቆሜ አንኳኳለሁ፣
የሚከፍትልኝ ሰው ካለ በቤቱ እገባለሁ፣ ከእርሱ ጋር እራት እበላለሁ አለ። ምን እበላለሁ? አቤት ማለት ተናገሩ። ቁርስ ነው። ድክም ብሏቸዋል። እኔም ልጨርስ መሰለኝ። እራት እበላለሁ እርሱም ከኔ ጋር ይበላል አለ። እራት የሕይወት ፍጻሜ። ቀን አብሮ የዋለ ማታ አብሯችሁ አይገባ። ቀን ያጽናናችሁ ማታ እናንተን አያጽናና። ቀን ያጎረሳችሁ በደሳሳ ጎጇችሁ ውስጥ ማታ አይገባ። እግዚአብሔር ግን ከእናንተ ጋር ነኝ አለ። እግዚአብሔር ሁሌ ልባችንን ያንኳኳል። ሁሌ መምህራን ይሰብኩናል። ሁሌ እንማራለን። ከእግዚአብሔር ጋር ለመብላት ከእግዚአብሔር ጋር ለመኖር የሚያስፈልገን ንስሐ ገብቶ ሥጋውን በልቶ ደሙን ጠጥቶ የዘላለም ሕይወት ለመኖር ነው። ስለዚህ ኦርቶዶክሳውያን እኔና እናንተ በመልአኩ በቅዱስ ሚካኤል አማላጅነት እንኖራለን። መላእክት ያድኑናል። አዎ የእግዚአብሔር ማዳን የባህሪው ነው። የመላእክቱ ማዳን በጸጋ ነው። እግዚአብሔር ሲልካቸው ጸሎታችንን እያነሱ ያድኑናል። ለዚህ ነው ማዳን ሲናገር ያዕቆብ የተናገረውን ነግራችሁና ትምህርቴን አበቃለሁ። በኦሪት ዘፍጥረት ምዕራፍ 48 ቁጥር 16 ላይ ከክፉ ነገር ሁሉ ያዳነኝ መልአክ እርሱ እነዚህን ብላቴኖች ይባርካል። ከምን ያዳነኝ? ኧረ በማርያም በምን ከምንድን ያዳነው መልአኩ? ከክፉ ነገር ያዳነኝ መልአክ አለ። ያዕቆብ አረጋዊው የዮሴፍን ልጆች ለመባረክ ሄዶ ነው ይህን የተናገረው። ክፉና ዘመን እንደነበረበት መልአኩ እንዳዳነው ይነግረናል። ቅዱስ ሚካኤል እኛንም ያድነን። ታላቁ መልአክ ስለ ሕዝብ ሁሉ ይነሳል። ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ጀምረን ይሄን ተነጋግረናል። ያስተማረን ያመከረን የአባቶቻችን አምላክ ነው እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። ይቆየን።